እሺ ልጆች እንዴት ናችሁ? ዛሬ ይህ ርዕስ ከተጀመረ ስንት ክፍለ ጊዜ ነው? በጣም አስረኛ ክፍለ ጊዜ ነው። እንግዲህ የሙሉ ቁጥሮች ስርዓትና አራቱ መሰረታዊ ስሌቶች እንዳልኳችሁ በጣም ሰፊ ነው። ቁጥሮች አያልቁም፣ በጣም ጥልቅ ናቸው እና እዚህ ላይ እንግዲህ ብዙ ጊዜ መፍጀት እንዳለብንም ያው እንረዳለን። በመጀመሪያ ክፍላችን እንግዲህ ሙሉ ቁጥሮች ምን እንደሆኑ ሆዮቹን ቆጥረን አጠጋግተን ቁጥሮቹን በደንብ አንብበን በፊደል ጽፈን ተንትነን እና ቁጥሮች ላይ ብዙ ስራ ሰርተናል። ባለፈው ክፍለ ጊዜ ትልቅ ቁጥሮችን ሁሉ አያቸዋል። እንዴት ነው ቢሊዮኖች? ከዛ በኋላ መንገድ ላይ አላገኛቸዋቸው? እንዴት ነው? አይከብዱም፣ ምንም ችግር የለም። ቢሊዮንም ከዛም በላይ ቢሆን ማንበብ እንደምችሉ በጣም እርግጠኛ ነኝ። እንግዲህ የዕለቱን ትምህርት ለመጀመር እንደወትሮው አሟሙቀን እንጀምራለን። እንግዲህ ባለፈው ክፍለ ጊዜ ማለት በ9ኛው ክፍለ ጊዜ ላይ የሰራነው የማሟመቂያ ጥያቄ ትዝ ይላችኋል። እንግዲህ ምንድነው እንደነገርኳችሁ ቁጥሮች ድንቅ የሆነ ዝምድና አላቸው እና እነዚህ ድንቅ ከሆነ ዝምድና ካላቸው ነገሮች ጋር እናንተም ጓደኛ እንድትሆኑ ነው የምፈልገው። ጓደኞቻችሁ ቁጥሮች እንዲሆኑ፣ ሂሳብ ጓደኛችሁ እንዲሆኑ ነው የምፈልገው እና በቀደም ትዝ ካላችሁ 1 ሲደመር 3 ሲደመር 5 ሲደመር 7 ሲደመር 9 ብለን ነበር ያቆምናል እንዴ? እነዚህ ቁጥሮች ደምራቸዋል አለ እንዴ? እስከ 9 ደምራቸዋል። 5 ነበሩ ትዝ ይላቸዋል አለ። መሳችሁ ስንት ነበር? 25 ሆነ። እስከዚህ ዛሬ ሰፋ እናድርገውና አብራችሁ እንደምሩ እንደ ትናንትናው 1 ሲደመር 3 ሲደመር 5 ሲደመር 7 ሲደመር 9 ሲደመር 11 አንድ ጨመርኩበትና 6 ሆኖ መልስ። በጣም ጉድ አስባችሁበት ከሆነ 36 ነው መልሱ አለ እንዴ? ስንት ቁጥሮች ነው የደመራችሁ? 6 ናቸው። በቀደም 5 ቁጥሮች ደመራችሁ 25 ነው የመጣው። 5 ጊዜ 5 ነበር፣ ቀላል ነው። ዛሬ ደግሞ 6 ቁጥሮች ነበር የደመራችሁ። 6 ጊዜ 6 ነው 36 ነው። ነገ አንድ ሰፋ እናረጋትና በሚቀጥለው ክፍለ ጊዜ አንድ ሰፋ እናረጋታለን። እስቲ ተለማመዱት። እንዴት መሰላችሁ? ቁጥሮች ውስጥ ያለ ዝምድና በጣም ደስ የሚል ነው። እንዴት እንደሚገናኙ አንዱ እንዴት እንደሚደግፍ ብታው በጣም ደስ የሚል ነው። እና እነዚህን ጓደኛ አላረግም ማለት ጥሩ አይደለም። ቁጥሮች የዘወትር ጓደኞቻችሁ እንዲሆኑ ነው የምፈልገው። ዝምድናቸውን ስታው እንዴት እንደሚዋደዱ ስታው በቃ ራሳችሁ እዛው ነው የምትቀሩት። ከቁጥሮች ሌላ ዘመድ የለንም ነው የምትሉት። እንግዲህ ሂሳብ ጓደኛችን ነው፣ ቁጥሮች ጓደኞቻችን ናቸው። እንግዲህ ወደ ዕለቱ ዋና ርዕስ እንገባለን። ምን ነበር የጀመርነው? እንግዲህ 10ኛ ክፍለ ጊዜያችን ነው። ስሌቶች ነው የጀመርነው። በቀደም ዋና ነገሮች ማለት አንድ ሰው መደመር ሲባል ከመደመር ምልክት ነበር የጀመርነው። ምንድን ነው? አንዳንዴ እኮ አብሮንም ያለን ነገር መልሰን እንተዋወቃለን። ለምሳሌ አንድ 5-6 ልጆች ሆናችሁ ስትጫወቱ ቆይታችሁ በመጨረሻ እኔ ከሌ እባላለሁ ብላችሁ እኮ ማስተዋወቅ አለ እርስ በርሳችሁ አለ። አሁንም እነዚህን ነገሮች ደጋግመን መታወቅ ያስፈልገናል። ጓደኞቻችን እንዲሆኑ ስለምንፈልግ በደንብ ያላቸውን ግንኙነት ከነስማቸው ከነጎረቤቶቻቸው ቁጥር ሁሉን ነገር ማወቅ መቻል አለብን እና ባለፈው የጀመርነው ነገር ምን ነበረ? መጀመሪያ እንደዚህ ነገር ጀመርን። 7 ሲደመር 2 ይሆናል 9 የሚል ጥያቄ ሰጠንና 7 ሲደመር 2 ይሆናል 9 ከሆነ እነዚህ ቁጥሮች ማለት 7 ሲደመር 2 ይሆናል 9 የሚለው ላይ 7 ምን ይባላል? 2 ምን ይባላል? 9 ምን ይባላል? ይሄ መጀመሪያ ጥያቄያችን ነበር። 7 ሲደመር 2 ይሆናል 9 ከሆነ 7 እና 2 ምን የሚባሉት? 7 እና 2 ተደማሪዎች ናቸው። 7 እና 2 ተደማሪዎች ናቸው። 9 ደግሞ ምንድነው? 9 ድምር ነው። እንግዲህ ያው መደመር እና ቀነስ ያላቸውን ዝምድና አይተናል። 7 እና 2 9 መሆኑን ስናውቅ ሁለት ነገሮችን ማየተን አለፈን። ምን ነበር? 9 ሲቀነስ 2 7 እንደሚሆን፣ 9 ሲቀነስ 7 ደግሞ 2 እንደሚሆን። አይ እዚህ ላይ እንኳን ድንቅ የሆነ ዝምድና አላቸው እና ቁጥሮች ያላቸው ግን በጣም ነው። ለወደፊት በተለይ እያያችሁ ከቁጥሮች ጋር ጓደኛ አድርጋችኋቸው በጣም እየተጫወታችሁ ስትሄዱ ዝምድናቸው በጣም ደስ የሚል ነው። አሁን እዚህ ጋር ተደማሪ ምን እንደሆነ አይተናል። 7 ሲደመር 2 ይሆናል 9 ከሆነ 9 ሲቀነስ 2ም 7 ነው። እንደገና ደግሞ መልሶ 9 ሲቀነስ 7ም 2 ነው የሚሰጠን እና እንግዲህ እዚህ ጋር የምናያቸው 7 እና 2 እዚህ ጋር ከዚህ ጋር ያላቸውን ግንኙነቶች እያየን ሄደናል። በመቀነስም ላይ እንደዚሁ አይተን ነበረ። በመቀነስ ላይ
9 ነበረ። 9 ብርቱካን ነበረኝ። 5ቱ ብርቱካን ለጓደኛ ብሰጥ፣ ምክንያቱም ያው ጓደኛ ጋር መዋደድ ጥሩ ነው፣ ያለንም ማካፈል ጥሩ ነው አይደለ እንዴ? 9 ብርቱካን ያለው ሰው 5 ብርቱካን ለጓደኛው ቢሰጥ ስንት ይቀረዋል? አለ አሁን 9 ሲቀነስ 5 ስንት ሆነ? 4 ሆነ። 9 ሲቀነስ 5 4 ከሆነ አሁን 9 ምን ነበር የሚባለው? አስታውሱ። 9 ምን ነበር የሚባለው? 9 ዋና፣ 5 ተቀናሽ፣ 4 ልዩነት። እንግዲህ ይሄንን ነገር ደግሞ ያው መደመሩን በመቀነስ አረጋግጣቸዋል። መቀነሱን ደግሞ በቀላሉ በመደመር ማረጋገጥ እንደምችሉ አይተናል። 9 ሲቀነስ 5 ይሆናል 4 ከሆነ 9 ይሆናል። 5 ሲደመር 4ም ትክክል እንደሚሆን አይተናል። ማለት ምንድን ነበረ? ይሄ ዋና ይሆናል ምን ተቀናሽ፣ ዋና ይሆናል ተቀናሽ ሲደመር መልሶቹ ልዩነት የሚባሉት። እንግዲህ እነዚህ ያየናቸው ዋና ነገሮች ናቸው። እንግዲህ ይሄንን ደጋግመን ስለምን ምክንያቱም ወደሚቀጥለው ወደ ማብዛት ስሌትም ስንሄድ ተደማሪዎች ይላችኋል። ምንድን ናቸው እንደዚህ ተደማሪዎች? በደንብ ማወቅ መቻል አለብን። ድምር ስንሰራ እነዚህ የምናያቸው ቁጥሮች ተደማሪዎች ናቸው። መቀነስ ስንሰራ ይሄ ዋና ብለነዋል። እዚህ ጋር ተቀናሽ አለ። መልሱ ደግሞ ውጤቱ ልዩነት አለ እና ብዙ የሚያስቸግር ነገር አይደለም። እና እነዚህን ነገሮች በደንብ ይዛችሁ አብረን የምንሄደው ነገር ነው። እስቲ አሁን ደግሞ ወደሚቀጥለው እንሄዳለን። እሺ አሁን ወደ ዋናው የመደመር ስሌት እንሄዳለን። እንግዲህ ምንድን ነው እንግዲህ ብዙ መደመር ሰጥታችኋል። 2ኛ ክፍልም ብትሆኑ 3ኛም 4ኛም 5ኛም 2ኛ ደረጃም ብትሆኑ እስካሁን ብዙ መደመሮች ሰጥታችኋል። ግን ሁልጊዜ ስትደምሩ ምን እንደምትደምሩት እስቲ ብዙ ነገር የለም። የምትደምሩት ባላንድ ሆሄዎችን ነው። ብዙ ጊዜ ባላንድ ሆሄዎችን ነው። 1 ከ2 2ን ከ5 4ን ከ5 3ን ከ9 8ን ከ7 7ን ከ6 እንደዚህ ያደረጋችሁ አንድ ሆሄና አንድ ሆሄ ነው የምትደምሩት። ብዙ ትልልቅ የመደመር ጥያቄዎችን ብንሰራ በእያንዳንዱ ሰዓት ላይ የምንደምራቸው ቁጥሮች አንድ ሆሄን ነው እየጨመርን የምንሄደው። ባለ አንድ ሆሄ ቁጥር እየጨመርን ነው። ግን ያ የሚጨመርበት ቁጥር መጀመሪያ ያለው መልሳችን ያው እያደገ ይሄዳል። ግን በመሰረቱ እዛ ያደገ ቁጥር ላይ ለምሳሌ መተን 27 ሲደመር 3 ብንልም 27 ሲደመር 3 ላይ 7 እና 3 ነው የምንደምረው። ዞሮ ትልቁ ነገር የሚመጣው እነዚህን ባለ አንድ ሆሄ ቁጥሮች መደመር ነው። ሌላ ከመደመር ሌላ መቀነስም ላይ ይሄን ነው የምናደርገው። ስለዚህ ምንድን ነው እንዴት ነው ለምሳሌ እግር ኳስ ጨዋታ ማሰልጠን የሚፈልግ ሰው ምን እንደሚያደርገው ብዙ የስልጠና ዘዴዎች ይኖራሉ። እርግጥ ወደዛ መስፈርት መግባት አልፈልግም። ግን ምንድነው ዋና ልነግራችሁ የምፈልገው እግር ኳስ ላይ ሪጎሬ ታውቃላችሁ። አንድ ሰው አንድ ቡድን ውስጥ ሪጎሬ የሚመታ ሰው ይለማመዳል። ምን እንደሚለማመደው ሌላውን ነገር ጥሎ ተጫዋቾችን ጥሎ ሌላውን ነገር ሳይኖር ጎልና አንድ ሰው ኖሮ ያን ሪጎሬ በተደጋጋሚ መምታት ይለማመዳል። ያ እንግዲህ ምንድነው አንድ ልምምድ ነው። እግር ኳስ ላይ መሮጥ ያስፈልጋል። ምን ያደርጋሉ ሲለማመዱ? ሩጫንም በመሮጥ አንድ ሰው ሊሮጥ ይችላል። እኔም ሊሮጥ ይችላለሁ። የኔ ታላላቆችም ሊሮጡ ይችላሉ። ትንሽ ልጆችም ሊሮጡ ይችላሉ። ግን አሁን ምንድነው 100 ሜትር መሮጥ ብንፈልግ እንደው ቀስ ብዬም እየተራመድኩ 100 ሜትሩን ሊጨርሰው ይችላል። ሌላም ሰው ደግሞ ከኔ በተሻለ ፍጥነት ከኔ በተሻለ ፍጥነት እያደገ ዋናው ነገር ምንድነው አሁን ያ 100 ሜትሩን ሄድን የሚባለው በምን ያህል ጊዜ ጨረስነው ነው። ስለዚህ ለስራ የምንፈልገው ከሆነ ያ ነገር በፈጣን መምጣት መቻል አለበት እና መደመርም ስንሰራ ልምምድ ማድረግ አለብን። ልምምዱ ከምንም አይመጣም። በቃ ቁጥሮችን ቁጭ ብለን ቶሎ መደመር ነው። ዛሬ ስንት ደቂቃ ፈጀብኝ፣ ነገ ስንት ደቂቃ ፈጀብኝ፣ ባለፈው የነገርኳችሁ ነገር ነው። ይህንን የመደመር ነገር ቶሎ መለማመድ አለብን እና ስንደምር ደግሞ ብዙ ጊዜ የሚያጋጥሙን ቁጥሮች አሉ። አሁን ይህንን አንድ ቁጥር እሰጣችኋለሁ። የመደመር አጭር ኤክሰርሳይዝ ነው። እሷን ትለማመዷታላችሁ። አሁን ልክ በምሰጣችሁ አብረን እንሰራለን። ጥያቄውን ትጽፉታላችሁ። ከዛ ቤታችሁም ተለማመዱ። ግን መሸምደድ አይደለም። ምንድን ግን ወዲያውኑ 7 ሲደመር 8 ሲል አንድ ሰው
7 ጣቱን ቆጥሮ ወደዛ መሄድ የለብንም። ቶሎ ቶሎ ከመስራት ብዛት 7 ሲደመር 8 ሲባል ካፉ ሲወጣ 15 የምትለው መልስ ላይ ቶሎ መድረስ መቻል አለ። እዛ ላይ ስትደርሱ ነው እንግዲህ ስልጠናው አለቀ የሚባለው። ቆንጆ ሆነ ወይ ጥሩ ሆነ ማለቅ የሚባል ነገር የለም። ግን እዛ ላይ ስትደርሱ ጥሩ ደረጃ ላይ ደርሳችኋል ማለት ነው። ስለዚህ ይህን ነገር መጀመሪያ ስሌቶች ላይ ስንሰራ ማብዛትም ስንሰራ ጊዜ ቤቶች ያስፈልጉናል። ማካፈልም የጊዜ ቤት ውጤት ነው እና በእናንተ በኩል የምጠብቀው እችን አጭር ልምምድ ነው። አሁን ቦርዱ ላይ 2 የመደመር ልምምዶችን ታደርጋላችሁ። 2 የመደመር ልምምዶችን ደግሞ ስናደርግ ወደ መቀነስ እንሄዳለን እና ትንሽ ጊዜያችሁን በዚህ አብረን እንድንሰራ ፈልጋለሁ። በጣም በጥንቃቄ ስሩት። ሁላችሁም በትኩረት ስሩት። እዚህ ሰርታችሁት የምትጨርሱት ነገር ሳይሆን እነዚህ ነገሮች በተደጋጋሚ እቤታችሁ የምትሰሩት ነገር ነው። እሺ አሁን ልምምድ 1 እንጀምራለን። ልምምድ 1 እንጀምራለን። 5 የመደመር ጥያቄዎች በቦርዱ ላይ ይታያቸዋል። እነዚህን 5 መደመር ጥያቄዎች በጣም ፈጥናችሁ መጻፍ አለባችሁ። በደፍተራችሁ ላይ በጣም ፈጥናችሁ ጻፉ። ፍጥነት ይፈልጋል። ምክንያቱም ያለንን ሰዓት ያው ውጤታማ ሆነን መጠቀም ስላለብን ቶሎ ቶሎ ጻፉ። እሺ ይሄ ልምምድ 1 ብለን እንያዘው። ልምምድ 1 ይሄ ነው። ልምምድ 1 ጻፋችሁ? እሺ አሁን ለጊዜው ቀስ ብለን ቢሆን አብረን እንደምራለን። ቶሎ ቶሎ እንሂድ። 1 ሲደመር 8 ጥሩ 9 2 ሲደመር 6 8 7 ሲደመር 2 9 6 ሲደመር 7 13 9 ሲደመር 6 15 ጥሩ። ይህ ልምምድ 1 ብለን እንያዘው። ደፍተራችሁ ላይ ጻፏት። ልምምድ 1 ብላችሁ ጻፏት። አሁን ደግሞ 5 ሌላ የመደመር ጥያቄዎችን ሰጣችኋለሁ። ልምምድ 2 ብላችሁ ያዛት። ባካችሁ በጥንቃቄ ጻፏቸው ቁጥሮቹን። ልምምድ 2 አሁን ቦርዱ ላይ የሚታያቸውን ጥያቄዎች ልምምድ 2 ብላችሁ ጻፉት። በጣም ጥሩ። ልምምድ 2 እንግዲህ ጽፋችሁ የጨረሳችሁ ይመስለኛል። አብረን ወደ መልስ እንሄድ። መልሱን አብረን እንስራ። 8 ሲደመር 7 15 9 ሲደመር 8 17 7 ሲደመር 9 16 4 ሲደመር 8 12 8 ሲደመር 5 13 ይሄን እንግዲህ ልምምድ 2 ብላችሁ ጻፏት። እንደጋግማታለን። ልምምድ 2 ብላችሁ ጻፏት። አሁን ምን እንደምታረጉት ልጆች እንግዲህ ምናልባት ትንሽ ፈጠንኩባችሁ መሰለኝ። እሺ እንግዲህ መቀደሱ ላይ ትንሽ ረጋ እናደርገዋለን። ምን እንደምታረጉት አሁን ልምምድ 1 ላይ 5 ጥያቄዎችን ጽፋችኋል። እነዛን ጥያቄዎች አሁን ሰርታችኋል። ቶሎ ቶሎ ስለሰራት ኤክስ አግኝታችሁ ሊሆን ይችላል፣ ራይት አግኝታችሁ ሊሆን ይችላል። ግን ብዙ ኤክስ አልጠብቅም፣ ምክንያቱም በጣም ቀላል ጥያቄዎች ናቸው። ግን ምን እንደምታደርጉት መሰላችሁ? ይሄንን ነገር ቅደም ተከተሉን በመቀየር ለምሳሌ ከ5ቱ ጥያቄዎች ሁልጊዜ መጀመሪያ ያለችዋን መጀመሪያ ላይ አትስራት፣ ቦታዋን ቀየራችሁ ጻፉት። ልምምድ 2 ላይ ያሉትን 5 ጥያቄዎች ቦታቸውን የቀየራችሁ 1 ሉክ 2 ሉክ ውሰዱና እየደጋገማችሁ ይህን ጥያቄ ጻፉ። እየደጋገማችሁ ጻፉ። ከጻፋችሁ በኋላ ደምሩ። ሴኮንድ ያዙ። ስንት ሴኮንድ ነው የሚፈጅባችሁ? አሁን ደግሞ እረፉት፣ ተዉት። ደግሞ ትንሽ ቆይታችሁ ደግሞ እንደገና ስሩት። አሁንም ደግሞ እንደገና የጻፋችሁት ስሩት። ይህንን በመደጋገም አንድ ሰው የመደመር ፍጥነቱን መቀነስ ይጀምራል። ምክንያቱም በመደመር ላይ ብዙ ጊዜ የሚያጋጥሙን እንደነዚህ አይነት ቁጥሮች ናቸው። ቅድም እንደነገርኳቸው 7 ሲደመር 8 ቀስ ብለን የምንሰጠው መልስ አለ። ያ አይደለም የሚፈለገው። ምክንያቱም እንደነገርኳችሁ ሁልጊዜ ክፍል ስትማሩ ከመምህራችሁ ጋር አብራችሁ መራመድ መቻል አለባችሁ። 7 ሲደመር 8 ብሎ መምህሩ 15 ብሎ ወደሚቀጥለው ጥያቄ ሲሄድ እናንተ እዛው ላይ ከነበራችሁ አመለጣችሁ። ከዛ የሚቀጥለው የሚያመልጣችኋል። እናንተ 2ኛ ላይ ሲደርሱ መምህሩ 5ኛ ላይ ሊደርስ ይችላል። ስለዚህ እንደዚህ ነገር መፈጠር የለበት። ስለዚህ በዛ
ለእድሜ ልካችሁ ወይ ለክፍል ደረጃችሁ የሚመጥን ፍጥነት ያስፈልጋችኋል። ስለዚህ አሁን እንግዲህ እነዚህ ልምምድ አንድና ልምምድ ሁለትን በተደጋጋሚ ትጽፋላችሁ። አሁን ደግሞ እንግዲህ መደመርና መቀነስን አብረን አያይዘን ነው የምንሰራው። አሁን ደግሞ ወደ መቀነስ እንሄዳለን። መቀነስ ላይ ትንሽ ይበዛል። ለምን መሰላችሁ? ወደ ትክክለኛው ስራ በምንገባበት ጊዜ ብዙ የመደመር ላይ ከሚገጥመን መቀነስ ላይ የሚገጥመን ምንድን ነው? አሁን መደመር ላይ አንዷ ስንደመር 6 ሲደመር 8 7 ሲደመር 8 ብቻ። ግን መቀነስ ላይ አንዳንዴ ምን ያጋጥመናል? በኋላ ትመጡበታል። ወደ ማበደር ስንመጣ 2 ሆሄም ያጋጥመናል። 9 ሲቀነስ 2ን ብቻ አይደለም፣ ወይ ደግሞ 8 ሲቀነስ 5ን ብቻ አይደለም፣ 13 ሲቀነስ 7፣ 15 ሲቀነስ 8፣ 12 ሲቀነስ 6 እንደዚህ ነገሮች ያጋጥሙናል። ስለዚህ ይህን የሚያጋጠመንን ነገር አሁንም 3 ልምምድ እሰጣችኋለሁ። አሁን የመደመሩ ልምምድ 1 እና ልምምድ 2 ብላችሁ ትይዛላችሁ። ይሄ መቀነሱን ደግሞ ልምምድ 3፣ ልምምድ 4፣ ልምምድ 5 ብላችሁ 3 ቦታ ከፍላችሁ ትሰራላችሁ። ከኔ ጋር ቶሎ ፍጠኑ፣ ምክንያቱም ብዙ ደቂቃ የለንም። አሁን እነዚህ 3 ልምምዶች የመቀነስ ልምምድ እንሰራለን። አንድ ስክሪኑን ተከታተሉት። ቶሎ ቶሎ ጻፉ። ጥያቄዎቹን ቶሎ ቶሎ ጻፉ። ልምምድ 3 ቶሎ ቶሎ ይጻፍ። እሺ ልምምድ 3 አብረን ልንሰራ ነው። እናንተ ደርሳችኋል። 8 ሲቀነስ 1 7፣ 9 ሲቀነስ 4 5፣ 7 ሲቀነስ 6 1፣ 8 ሲቀነስ 5 3፣ 11 ሲቀነስ 9 2፣ 11 ሲቀነስ 7 4፣ 12 ሲቀነስ 5 7፣ 14 ሲቀነስ 6 8። እሺ እነዚህ ልምምድ 3 ላይ የምናያቸው የመቀነስ የልምምድ ጥያቄዎች ናቸው። እንግዲህ እነዚህ ልክ እንደ መለማመጃ አድርጋችሁ ትጽፏቸዋላችሁ። አሁን በመቀጠል ወደ ልምምድ 4 እንሄዳለን። አሁንም ልክ እንደነዚሁ ጽፋላችሁ። ልምምድ 4 አሁን በስክሪን ላይ ይታያችኋል። ልምምድ 4ን አንዴ ጥያቄውን ቶሎ ቶሎ ጻፉ። ፍጥነት ያስፈልጋል ዛሬ 100 ሜትር ሩጫ። ግሩም። እሺ ልምምድ 4ን አብረን እንስራ። 14 ሲቀነስ 9 5፣ 17 ሲቀነስ 8 9፣ 17 ሲቀነስ 9 8፣ 16 ሲቀነስ 8 8፣ 16 ሲቀነስ 7 9፣ 15 ሲቀነስ 8 7፣ 15 ሲቀነስ 7 8፣ 15 ሲቀነስ 9 6። በጣም ግሩም። ልምምድ 4 በዚህ ሁኔታ አልቋል። አሁን የመጨረሻው በመቀነስ ላይ ያለ ልምምድ 5ን በስክሪን ላይ ታዩታላችሁ። እስቲ ልምምድ 5ን ቶሎ ቶሎ ጥያቄውን ጻፉ። ዋናው ጥያቄውን መጻፍ ነው። ቶሎ ጻፋው ልጆች። መልሱ እንኳን ባያልቅ ይሻላል። ጥያቄውን መጻፍ አለበት። እሺ አሁን ልምምድ 5 ላይ ያሉትን ጥያቄዎች አብረን እንስራ። እናንተ እነዚህን ጥያቄዎች ጽፋችኋል። ከጻፋችሁ በኋላ መልሱን ለመስራትም የምትጨርሱ ይመስለኛል። ባትጨርሱ እንኳን አሁን መልሱን ያዙና እንደገና ጥያቄውን ጽፋችሁ እቤታችሁ ስትቀመጡ እንደገና ደግማችሁ ስንት ጊዜ? 1 ጊዜ አይደለም፣ 2 ጊዜ አይደለም፣ 3 ጊዜ አይደለም፣ ብዙ ጊዜ መለማመድ መቻል አለባችሁ። ፍጥነታችሁ በጣም ፈጣን እስከምትሆኑ። እሺ ወደ መልስ እንሂድ። 16 ሲቀነስ 9
7 18 ሲቀነስ 9 9 11 ሲቀነስ 8 6 13 ሲቀነስ 9 4 13 ሲቀነስ 6 7 15 ሲቀነስ 6 9 እሺ እንግዲህ ምንድነው እነዚህ መቀነስ ነገሮችን ከቻል ምንም አይነት መቀነስ ስንሰራ በጣም ፈጣን ነው የምንሆነው። ግዴላችሁ ይሄንን ደጋግማችሁ ተለማመዱ። ኤክሰርሳይዝ ማድረግ ነው። ዋው ኮሜት ዘንድሮ ከኬጂ ጀምሮ እስከ 6ኛ አደገች በለኛ። እውነትም አደገች። ኮሜት ተፈለገች። አሁን የሁሉም ናት። በአጸደ ሕፃናት የልጆውን ማስተዋል ኮሜት ያግዘዋል። ወደ አንድም ሲገፉ፣ ሁለተኛም ሲያልፉ፣ ወደ 3 ሲዘሉ፣ ለአራተኛ ክፍሉ፣ አምስተኛም ላሉ፣ አልፎም 6ኛ፣ ከች እንግሊዘኛ፣ ከተፍ ማትማቲክሱ፣ አካባቢ ሳይንሱ፣ አማርኛ ራሱ ሁሉም ካስቴር ነጋ። ኮሜት በጣም ሸጋ። ከኮሜት ጋር ያጥኑ። 7ኛም ሆኑ፣ 8ም ደረሱ፣ 9 ገሰገሱ፣ 10ም አለፉ፣ 11ም ገፉ፣ 12ም ገቡ። አጋዥ ነው ከልቡ በሁሉም ደረጃ። ኢኮኖሚክስ ፍርጃ፣ አማርኛው ጠጣር፣ እንግሊዝኛው ጣር፣ ኬሚስትሪው ፈንጂ፣ አንተ ያለ ባዮሎጂ፣ እግዞ ስነ ዜጋ፣ ጂኦግራፊው አደጋ፣ ሂሳብ ናላዞረ፣ ሂስትሪው ጠጠረ፣ ፊዚክስ አስቸገረ። ምንድነው መፍትሄው? ይሄው ኮሜት ሰፕሊሜንተሪ ቡክ አወቅና ዘንድሮ በተማሪ አይምሮ ኮሜት ተጨምሮ። ኮሜትን ሲገዙ ከመጽሐፍቱ ጀርባ የአስቴር ነጋ አርማ መኖሩን ያስተውሉ። ይህ አርማ ከሌለም የአስቴር ነጋ አይደለም። አስቴር ነጋ አሳታሚ። አንድን ነገር ደጋግመን ከሰራነው እንለምደዋለን፣ ጓደኛ እናደርገዋለን። ስለዚህ እንግዲህ አንድ ሰው ቁጥሮችን መደመር፣ መቀነስ መቸገር የለበትም። ከዚህ በኋላ መሰረታዊ ህጎችን ብቻ ነው የምናጠና። ይሄ የጉልበት ስራው እናንተ መጨረስ አለባችሁ። እስቲ አሁንም አንድ ልምምድ ይኖረናል። አብራችሁ ጻፉ። ትንሽ ረዘም ይላል። እንግዲህ ፍጥነት ያስፈልጋል። ሁሉም ባለ አንድ ሀዝ ናቸው፣ ግን 3 ቁጥሮችን ነው እንደምለው 3 ሀዝ። እሺ እንግዲህ ለመለማመድ መልሱን ለማግኘት እንዲመቻችሁ ያው በፊደል ነው የጻፋችሁት። ሀለ ሀመ በግራ በኩል ካሉት ነው የሚጀምረው። ሀ 2 ሲደመር 5 ሲደመር 3 የሚለው ማለት ነው። ስንት መጣ? 10 ለ 16 ሐመርሃ 17 መ 22 ሰ 19 ረ 19 ሰ 13 ሸ 18 ቀ 20 በ 22 ተ 23 ቸ 26። እሺ በጣም ጥሩ። እንግዲህ እነዚህ መደመርን በፍጥነት ለመስራት ሊጠቅሙን ይችላሉ እና እባካችሁ ልጆች እንግዲህ እነዚህን ጥያቄዎች እና ተመሳሳይ ጥያቄዎችን ሳትሰለቹ በተደጋጋሚ ስሯቸው። ያኔ ፍጥነታችሁ ሲጨምር ይታያል። እንግዲህ አሁን ሰጣችሁ ሲሰለቻችሁ ደግሞ እረፍት አድርጋችሁ እንደገና ደግሞ እነሱኑ እንዳይሰለቻችሁ ቅደም ተከተሉን ቀይሯቸው። አሁን በግራ በኩል ያሉትን ወደ ቀኝ ወሰዳቸው፣ ወይ ስትሰሩ ከመሃል ጀምሩ ወይ ከስር ጀምሩ። ብቻ ማለት መልሱን አትሸመድዱትም። ስለዚህ የተለያየ ቅደም ተከተል በመስጠት ይህን ነገር መቻላችሁን ሰርተፍኬት ለማን ነው የምትሰጡት? ለራሳችሁ። አሁን ችያለሁ የፈለገው አይነት የመደመር ጥያቄ ይምጣ እና ከዛ በቃል ትጠይቃለች። 9 ሲደመር 8 ሲደመር 7 ስንት ነው? 6 ሲደመር 8 ሲደመር 9 ስንት ነው? እና እንደዚህ ነገሮች ላይ በጣም በፍጥነት መመለስ መቻል አለባችሁ። ይህን ነገር ስናይ ምንድን ነው ዋና ሂሳቡ? እኮ ይህ አይደለም። ዋና ሂሳብ ምንድን ነው? ይሄን ስትሰሩ የሚዳብር የጭንቅላታችን ክፍል አለ።
የሚዳብር የጭንቅላታችን ስሌቶችን እየሰራን ስንል ጭንቅላታችን ይዳብርና ምንድን ነው የምንሆነው? ፕሮብሌሞችን በቀላሉ መፍታት እንችላለን። የሚገርምም ፕሮብሌም ይሄ ነው ተብሎ አይመጣም። ግን አስተሳሰባችን እያደገ ከሄደ የአስተሳሰብ አድማሳችን እየሰፋ ሄድና ፕሮብሌሞችን በቀላሉ መፍታት እንችላለን። ምንም ነገር ሶልቪንግ ፕሮብሌም እንላለን። አንድ ነገር ጭንቅላታችን የምናዳብረው ለምንድን ነው? ችግር ለመፍታት ነው፣ ፕሮብሌም ለመፍታት ነው። ስለዚህ ይህን ነገር እየተነጋገር እየተደማመረ ድምሩን በደንብ እየለማመዳችሁ ስትሄዱ ወደ ሌላ የሂሳብ ርዕስ ይወስዳችኋል። ያን የሚቀጥለውን ጥሩ ነገር ለማግኘት ይሄ መሰረት ያስፈልጋችኋል። ሁልጊዜ ምንድን ነው ትምህርትን በጣም ጥሩ ውጤት ላይ ለመምጣት ከፈለገ አንድ ሰው መሰረቱን ማስተካከል መቻል አለበት። እነዚህን መሰረታዊ የሆኑ ቤዚክ የሆኑ ነገሮችን ሁልጊዜ ትኩረት አድርጋችሁ በደንብ በቁጥጥር ስር መዋል መቻል አለበት። ትንሽ መቻል አይደለም፣ ዋጋ የለውም። ትንሽ መቻል ዋጋ የለውም። በደንብ መቻል። በደንብ ካልቻላችሁ ብቻ ነው የሚቀጥለው ደረጃ ላይ መሄድ የምንችለው፣ የሚቀጥለው ነገር ላይ ማሰላሰል የምንችለው መሰረቱን ስናስተካክል ነውና ሁላችሁም መሰረታዊ ነገሮችን ለማወቅ ትኩረት አድርጋችሁ ስሩ። ይህን እንግዲህ በጣም ነግሬያችኋለሁ፣ አተኩሬ በጣም ተለማመዱበት ነው። እሺ እንግዲህ ወደሚቀጥለው ለመሄድ አንድ ሁለት ነገሮችን አይተን እንሄዳለን። እንግዲህ መደመር አይታችኋል። እስቲ ይህን ነገር በደንብ አስተውሉ። እስካሁን ከሰራ አዲስ ነገር እንኳን ባልፈጥር እስቲ 2 ሲደመር 7 ስሩ። አሁን እንግዲህ ፈጠሩ ናቸዋል መሰለኝ። እንግዲህ 7 ሲደመር 2 ስሩ፣ 3 ሲደመር 5 ስሩ፣ 5 ሲደመር 3 ስሩ እና የዚህና የሁለቱን ውስጥ ግንኙነት ቶሎ አስቧቸው። አንዴ ሁላችሁ ፍጥነት። እሺ ጥሩ። ምንድን ነው መሳችሁ? ምንም ችግር የለም አሁን በጣም አሪፍ ሆነናል ያለችው አይደል? በጣም ልክ እኔም እስማማለሁ በእናንተ። 2 ሲደመር 7 9 ነው። 7 ሲደመር 2 9 ነው። 3 ሲደመር 5 8 ነው። 5 ሲደመር 3 8 ነው። ስለዚህ ይሄ እኩል ነው። ምንድነው አሁን 2 እና 7 ማለት ምንድነው? አንድ ሰው 2 ብርቱካን ነበረው፣ ለሁለት 7 ብርቱካን ቢጨምር 9 ብርቱካን ነው። ወይም ደግሞ መጀመሪያ 7 ብርቱካን ቢኖረው ለሁለት 2 ብርቱካን ቢያክል መልሶ አሁንም 9 ነው። ስለዚህ 2 እና 7 መደመርና 7 እና 2 መደመር ያው ነው ማለት ነው። ይህ ልዩ ጸባይ ያለው በሂሳብ በጣም የምንፈልገው ነው። ምክንያቱም አሁን በሚቀጥለው በተለይ በመተንተን ቁጥሮችን በመተንተን ስንደምር ወይ ስንቀንስ ወይ ስናባዛ ይህ የመደመር ባህሪ በጣም አስፈላጊ ነው። ምን ይባላል ይሄ? የመደመር የቅይር ባህሪ። የመደመር የቅይር ባህሪ በእንግሊዝኛ ኮሚቴቲቭ ፕሮፐርቲ ኦፍ አዲሽን እንለዋለን። ኮሚቴቲቭ ፕሮፐርቲ ኦፍ አዲሽን እንለዋለን። ስለዚህ የመደመር ልጆች የመቀነስ የቅይር ባህሪ ነው ሊሆን እንዴ? መቀነስ ግን እንዴት ነው ያሟላል ይሄን ነገር? አሁን ከባድ ነው። ምንድን ነው 2 ሲደመር 7 አለ። እንደገና ደግሞ ይቅርታ 2 ሲቀነስ 7 አለ። 7 ሲቀነስ 2 አለ። መልሱም ራሱ ይከብዳል እና መቀነስ የቅይር ጸባይ የለውም። ምክንያቱም 7 ሲቀነስ 2 እና 2 ሲቀነስ 7 መልሳቸው እኩል አይሆንም። 2 ሲቀነስ 7 ደግሞ ሰሞኑን በቀነስ ስለምንማር አይዟችሁ። ምክንያቱም ድፍን ቁጥሮችን ደግሞ በሚቀጥለው ስለምንማር አሁንም ይሄን ነገር መስራት ትችላላችሁ። ዋናው ነገር ምንድን ነው? መደመር ላይ 2 ሲደመር 7 የሚል ነገር ካገኛችሁ ቦታውን ቀያራችሁ 7 ሲደመር 2 አድርጋችሁ መስራት ይቻላል። መቀነስ ላይ ግን ይሄ ነገር አይቻልም። መቀነስ የቅይር ጸባይ ወይ የቅይር ባህሪ የለውም። እሺ ሌላ ነገር ደግሞ እዚሁ ላይ እስቲ ይሄን ነገር ሳይሆን ስሩ። 2 ሲደመር 7 ሲደመር 3 እና እስቲ ሁለቱም ቶሎ ውጤቱን እስቲ በሁለቱም በኩል ይሁት። ጥሩ ምን ታያለህ? 2 እና 7 9 ነው። መጀመሪያ 2 እና 7ን እንሰራለን። 2 እና 7 እንደምራለን፣ ውጤቱ 9 ነው። 9 ላይ 3 እንደምራለን፣ ውጤቱ ምን ይሆናል? 12 ይሆናል። እዚህኛው ላይ ግን መጀመሪያ 7 እና 3 ነው የምንደምረው። 7 እና 3 10 ይሆናል።
2 እና 10 ሲደመር ስንደር 12 ይሆናል። ስለዚህ ከላይና ከታች የምናየው በሁለቱም መንገድ ብንሰራው አንድ አይነት ተመሳሳይ መልስ ነው ያለው እና ይህ ደግሞ በሂሳብ ላይ የምንሰጠው ስም ይኖራል። የመደመር የተጣማጅነት ባህሪ። እንግዲህ ይህንን ሁለት ባህሪዎች አይተን የምንሄደው አሁን መቀነስ ደግሞ ይሄ የለውም። እንግዲህ ወደ መቀነስ አንሄድም። ይሄንን መደመር ላይ የመደመር የቅይር ባህሪና የመደመር የተጣማጅነት ባህሪ በፊደል ብንገልጸው ምንድን ነው? ሀና ለሙሉ ቁጥሩ ከሆኑ ሀና ለ ማለት ለና ሀ ነው። ይሄ የመደመር የቅይር ባህሪ ነው። ሌላ ፊደል ደግሞ ሀ ሲደመር ለ ሲደመር መ ካለ ይህም በዚህ ሁኔታ ብንሰራውና ሀ ሲደመር ለ ሲደመር መ እንደዚህ ብንሰራው ሀና ለን ደምሮ ውጤቱን ከመ ጋር መደመርና ለና መን ደምሮ ውጤቱን ከሀ ጋር መደመር ሁለቱም እኩል ይሆናል። ይህ ምን ይባላል? የመደመር የተጣማጅነት ባህሪ። በእንግሊዝኛ አሶሺዬቲቭ ፕሮፐርቲ ኦፍ አዲሽን የምንለው ነው። ተጣማጅነት ባህሪ የምንለው አሶሺዬቲቭ ፕሮፐርቲ ኦፍ አዲሽን የምንለው ነው። እንግዲህ አሁን መደመር ባህሪዎቹን አይተናል። ተደማሪ ማን ነው? ድምር ምንድን ነው? መቀነሱ ላይ ልዩነት ምንድን ነው? ዋና ምንድን ነው? ተቀናሽ ምንድን ነው የሚለውን አይተናል። አሁን በመቀጠል እስቲ ለሚቀጥለው ክፍል ትንሽ መሰረት ለማለት እፈልጋለሁ። መጀመሪያ የምንሰራው ምንድን ነው? አሁን መደመር ላይ 5 ሲደመር 3 እንሰራለን። ቶሎ 5 ሲደመር 3 ልምምድ አንድ ላይ የጨረሳችኋት ነገር ነች። 5 ሲደመር 3 8 ነው። 5 ሲደመር 3 8 ለመስራት እዚህ ጋር 1 2 3 4 5 ባደርግ እዚህ ጋር ደግሞ 1 2 3 ባደርግ ይሄ 5ቱንና 3ቱን ስቀላቀል አብሬ ስቆጥራቸው 8 ሰጡኛል ማለት ነው። አሁን በተመሳሳይ ሁኔታ 50 ሲደመር 30 ሳናቀው እንግዲህ ወደ 2 ሆሄ መደመር ልንገባ ነው ማለት ነው። ግን ከ2 ሆሄ ውስጥ አሁን የመረጥኩት ማንን ነው? የ10 ብዜቶች ይሁኑት ነው። 50 ማለት ምን ማለት ነው? 50 ማለት 5 10ዎች ማለት ነው። እንግዲህ 5 10ዎችን መስራት እንችላለን። በዚህ ሁኔታ 5 10ዎችን ባለፈው እንዴት እንደሚሰራ አይታችኋል። 5 10ዎች ይሄን ይመስላል። 3 10ዎች ደግሞ እነዚህ ናቸው። ስለዚህ 5 10ዎች እና 3 10ዎች አብራችሁ ብትቆጥሩ 1 2 3 4 5 6 7 8 8 10ዎች ማለት ምን ማለት ነው? 80 ነው። 8 10ዎች ማለት 80 ይሆናል። አሁን 50 ልክ 5 እና 3 8 መሆኑን ከተገነዘብን 50 እና 30ን ስንደምር 80 ነው። እና ይህ አይነቱ የመደመር የማስቀመጥ ዘዴ ደግሞ ያው ወደፊት እናያለን። የቁልቁል ቁጥሮችን ቁልቁል መደመር እንለዋለን። ይህ በትንሹ ነገር አሁን ዛሬ ቃላቱን ከተማን ነገ ደግሞ ወደ ዋናው ስራ እንገባለን ማለት ነው። መቀነስንም በተመሳሳይ ሁኔታ መስራት ይቻላል። እስቲ አንዴ ባለ 2 ሆሄ የ10 ብዜቶችን ቶሎ ቶሎ እንደምር። አንድ ያው ሂሳብ ነው እንግዲህ ፍጥነት ያስፈልጋል። አሁን እዚህ ላይ 4 ባለ 2 ሆሄ ሙሉ ቁጥሮች ሁሉም የ10 ብዜቶች ናቸው። በቦርዱ ላይ ይታያቸዋል። ደምሩ 1 2 3 4 ናቸው። አንዴ ቶሎ ቶሎ ችግር የለም። በደፍተራችሁ ላይ ባጽፉባቸው፣ ምክንያቱም ይሄን ደግመን ስለምናየው ችግር የለውም። ግሩም። እሺ ወደ መልሱ እንሂድ። ፈጠንኩ። ዛሬ ብቻ ይቅርታ ተርጉኛል። ነገ እንደዚህ አልፈጥንም። የመጀመሪያው 10 ሲደመር 40 በቃላችሁ ማብራችሁ መሄድ ትችላላችሁ። 10 ሲደመር 40 50። 20 ሲደመር 70 90። 30 ሲደመር 40 እንግዲህ 30 እና 40 ስናስብ 3 እና 4 ነው የምታስበው። 3 ሲደመር 4 የቻለ ሰው በልምምዱ አሁን ቀላል ነው የሚሆነው። 70 40 ሲደመር 50 የመጨረሻ ጥያቄ 90። እሺ አሁን ደግሞ ወደሚቀጥለው ልምምድ እንሄዳለን። እስቲ 6 ሲቀነስ 4 ስንት ነው? 6 ሲቀነስ 4
እንዴት ነው? እዚህ ጋር 1 2 3 4 5 6 ብርቱካኖች ነበሩ። ከ6ቱ ብርቱካኖች ስንቱን ነው እንዴ ለጓደኛ ማካፈል ነው የምንወደው? በዚህ ሰዓት ለጓደኛ 4 ብንሰጥ 1 2 3 4 ቀሪ 2። አሁን እንግዲህ 6 ሲቀነስ 4ን ከቻልን አሁን ደግሞ 60 ሲቀነስ 40 ስንት ይሆናል? የ10 ብዜቶችን እየቀነስን ነው። 60 ሲቀነስ 40 ማለት አሁን 60 ማለት 6 አስሮች ነው። 6 አስሮች እንዴት እንደሚሰሩ አይታችኋል። 3 4 6 አስሮች ማለት ነው። 1 2 3 4 5 6 አስሮች አሉ። ከ6 አስሮች ውስጥ 4 አስሮች እንቀነሳለን። 4 አስሮች መቀነስ ማለት 1 2 3 4 10 ስንቀንስ ስንት ቀረ? 2 10። 2 አስሮች ማለት ደግሞ 20 ነው። እስቲ ልጆች አሁን ደግሞ እስቲ የ10 ብዜቶችን መቀነስ እንለማመድ። አንዴ ከቦርዱ ጋር አብራችሁ ስሩ። 1 2 3 4 ጥያቄዎች ናቸው። ጨርሳችኋል? እሺ መልስ አብረን እንስራ። 50 ሲቀነስ 30 20። ጥሩ። 60 ሲቀነስ 20 40። 90 ሲቀነስ 10 90 ሲቀነስ 10 ማለት 9 ሲቀነስ 1 ነው የምታዩት 80 ነው መልሱ። የሚቀጥለው 80 ሲቀነስ 20 መላይ 60። እሺ በጣም ግሩም። እንግዲህ የ10 ብዜቶች መቀነስ በጣም ግሩም ነው። አሁን መነሻ ለነገ መነሻ የሚሆነን ባለ 2 ሆሄ ሙሉ ቁጥሮችን መቀነስ ቢያንስ ጀምረናል። እነዚህ ቀለል ቀለል ያሉት የ10 ብዜቶች ላይ ከዚህ ከጀመርን ደግሞ ሌላው ምንም የሚከብድ ነገር አይደለም። አሁን ጓደኞቻችን እንዳይጣሉን ሳንጫወት መሄድ ስለሌለብን ሰዓቱ እንደው በጣም ቢረዝምም እስቲ ከጓደኞቻችን ጋር ትንሽ እንጫወት። ምንድን ነው የዕለቱ ጨዋታ? ተነጋግረናል አለ እንዴ? እንግዲህ ባለፈው እንደተነጋገርነው 2 ነገሮችን አብረን ሰርተን ነበረ። ቁጥር ያዙ ወዳችሁ ነበር። እናንተ ቁጥር ስትይዙ እኔም ሌላ ቁጥር ይዝ ነበር። የኔ ቁጥር የት ጋር ነበር የሚገባው? እዚህ 10 ቤቱ ጋር ነው። የእናንተ ቁጥር ደግሞ እዚህ አንድ ቤቱ ጋር፣ የእናንተ ደግሞ እዚህ 10 ቤቱ ጋር ነበረ። እንዴት ነበር የምታውቀው ነው? እንግዲህ ምንድነው ባለፈው እንደነገርኳችሁ ሚስጥር መዘርገፍ ላይ ስንሄድ ትንሽ አቅም ያንሰናል ማለት የእናንተ እንደነገርኳችሁ ትንሽ አልጀብራ አላስተማርኳችሁም። ግን ቢሆንም እንደ ትንሽ ነካ አድርጌ ሀሳቡን ሊገባችሁ ይችላል። ምክንያቱም እንደነገርኳችሁ ሂሳብ ላይ የሚወርድ ሚስጥር የለም። ሚስጥር ሁሉ ነገር ተሰርቶ ነው የሚገኘው። መሰረታዊ ነገር ያወቀ ነገር ሰው ደግሞ ሁሉን ነገር ሂሳብ ላይ መስራት፣ ሁሉን ነገር በቁጥጥር ስር መዋል ይቻላል። ሂሳብ ለዛ ነው ጥሩ ጓደኛ መሆን ይችላል ያልኳችሁ። እስቲ ምን ነበር የምናደርገው? አንድ እስቲ
ያቺ እናንተ የምትይዟት ቁጥር ከስንት እስከ ስንት ነች? ከአንድ እስከ 9 ከአንድ እስከ 9 ነው። ከአንድ እስከ 9 ነው። እና ምን ነበር መጀመሪያ የምላችሁ? የያዛችሁትን ቁጥር አሁን አላውቅም። ማልበለው በለው ሀን ያዙ አልኳችሁ። ሀ የምትባል ቁጥር ያዛችሁ። የመጀመሪያ ስቴፕ ምን ነበረ? የያዝኳችሁን ቁጥር በሁለት አባዙት። በቋንቋችን እንግዲህ በሂሳብ 2 ሀ ይባላል። ከዛ ምን አርጉ አልኩኝ? የያዛችሁን ቁጥር ላይ ውጤቱ ላይ 2 ደምሩ። 2 ሀ ሲደመር 2 ይባላል በሂሳብ። እንግዲህ ምንድን ነው አንዳንዶቻችሁ በተለይ 5 6 ሊገባችሁ ይችላል። ለምን አልጀብራ በደንብ ተምራችኋል፣ በመጠነኛ ሊገባችሁ ይችላል። ሌሎቻችሁም ቢሆን እንደዚህ ውስጥ ከተር ደስ ይላል፣ ያጽናናል። ምንም የሚከፋ ነገር የለም ውጤቱን ስለምታገኙ። እሺ 2 ሀ ሲደመር 2 ሀ። ቀጥሎ ደግሞ ምን አድርጉ ነበር አልኳችሁ? 2 ደምሩ። መጀመሪያ በ2 አባዙት፣ ቀጥሎ 2 ደምሩበት፣ እንደገና በ5 አባዙት አልኳችሁ። ይሄ ነገር በ5 ሲባዛ 5 ሲባዛ 2 ሀ ሲደመር 2 ነው። እቺ ትንሽ ትከብዳለች፣ ግን ምን ማለት መሰላችሁ? 5 በ2 ሀ ሲባዛ 10 ሀ ይባላል። 5 በ2 ሲባዛ 10 ነው። የምንም ችግር እኮ የመደመር የስርጭት ጸባይ ነው። የማብዛት በመደመር ላይ ሲሰራጭ ነው። የማብዛት በመደመር ላይ የስርጭት ጸባይ ነው የምንለው። 10 ሀ ሲደመር 10 ይሆናል። ምን ማለት መሰለቻችሁ? 10 ሀ ሲደመር 10 ማለት እቺ የጋራ ብታወጧት 10 የጋራ ብታወጧት ሀ ሲደመር 1 ነው። 10 ሲባዛ በሀ ሲደመር 1 ነው። አሁን ግን ጨዋታው እዚህ ላይ አልቋል። እኔ ቁጥሩን አውቀው ነበረ። ምንድን ነው እዚህ ጋር የሚደረገውን ተመልከቱ። አሁን እናንተ ምንም ቁጥር ያዙ፣ ምንም ለምሳሌ አንድ ሰው ስንት ቁጥር ያዝ? 6 ቁጥር ያዝ። 6 ቁጥር ያዘ ማለት መልሳችሁ እዚህ ጋር የእናንተ 6 ይሆናል ማለት ነው። አሁን የኔ መልስ ነው የማታውቁት። የኔ መልስ ሁልጊዜ አንድ ቤቱ ነው አይደል እንዴ? አንድ ቤቱ እንዲሆንልኝ ስፈልግ ምንድን ነው ማድረገው? ለምሳሌ ከ10 ላይ ነው ሁልጊዜ የምቀንሰው። ከ10 ላይ በእጅ ያስኳት ቁጥር 3 ከሆነ ከ10 ላይ 3 ስንት እንደሚሆን አውቃለሁ? 7 ነው። ስለዚህ 7 እንዲሆን ከፈለኩ 3 ቀንሱ እላለሁ እና እዚህ ጋር 7 ነው የምላችሁ፣ 3 ቀንሱ መልቀም ነው። አሁን ምንጊዜም ቢሆን እናንተ ያዛችሁት ቁጥር 6 ቁጥር ከሆነ 6 እና 1 ስንት ነው? ሀ ሲደመር 6 እና 1 7 ነው የሚሆነው። 7ን በ10 ስታበዙ 70 ነው የሚመጣው። 70 ላይ 3 ስትቀንሱ 70 ላይ 3 ስትቀንሱ ስንት ይሆናል? 67 ነው የሚመጣው። 67 አያችኋት? 70 ስለምትመጣች አንድ ዲጂት ስለሚቀነስላት እዚህ ጋር እናንተ ያዛችሁት ቁጥር መልሶ 6 ይመጣል ማለት ነው። የፈለጋችሁትን ቁጥር ያዙ። ለምሳሌ መጀመሪያ 9ን ያዙ። 9ን ብትይዙ ኖሮ ምን ይሆናል? 9 እና 1 10 10 ጊዜ 10 100 ይሆናል። 100 ላይ እኔ 3ን ስቀንስ መልሱ ምን ይሆናል? 97 ይሆናል። መልሶ እናንተ ያዛችሁት ቁጥር ላይ ይመጣል። ስለዚህ እንግዲህ እችን አንዴ በሚቀጥለው ትምህርት ላይ እናብራራትና ይህን እንደመድምና ወደ ሌላ ጨዋታ እንሄዳለን። ዋናው ግን ጨዋታውን ከጓደኞቻችሁ ጋር ተጫዋቱ። እንዴት እንደምታገኟት ዋናው ሚስጥር እዚህ ጋር ነው። እኔ 7 እንዲሆንልኝ የፈለኩለት 3 ቀንሱ ነው የሚለው። 6 እንዲሆንልኝ ስፈልግ 4 ቀንሱ እላለሁ። 5 እንዲሆንልኝ ስፈልግ 5 ቀንሱ እላለሁ። ስለዚህ ዋናው ጨዋታ ነው። አንድ ጊዜ ሚስጥሩን በሚቀጥለው ደግሞ ትንሽ አንዴ እንደግማትና እንጨርሳለን። እሺ እንግዲህ ከጓደኞቻችን ጋር ተጫውተናል። ምንም የከፋቸው አይመስለኝም። አብራችሁን ስለነበራችሁ አመሰግናለሁ።